ሰላም ውድ ቤተሰቦቼ እንዴት ዋላችሁ? እንዴት ቆያችሁ? እንዴት አረፈዳችሁ? እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ይዤ የመጣሁት ምንድነው ራሳችሁን ጠብቁ እያልኩ ነው። የመዳም ቤት የምትሰሩ ማናችሁ ማለት ነው፣ ራሳችሁን ጠብቁ። ዛሬ አንድ ልጅቷን ያጋጠመ ነገር ልነግራችሁ ነው ማለት ነው። አንድ ጓደኛዬ እንግዲህ ለመውጣት ተዘጋጅታ ነበረ። እኔም ደርሶኛል፣ ቀኑ ደርሶኛል፣ እየደረሰኝ ነው። ግን ለመውጣት አንዷ ተዘጋጅታ ነበረች። ግን ምንድነው ለመውጣት 5 ወር 6 ወር እያለ ማለት ነው ሄዳለሁ ምናምን እንዳትሉ እባካችሁ፣ እባካችሁ የምንደርስባችሁ ግፉ ምኖ መከራ ነው ማለት ነው። ስለዚህ እባካችሁ ለመድረስ ለመሄድ የደረሳችሁ ማለት ነው ያሰባችሁ ቀናችሁ እየደረሰ ያላችሁ ልጆች ማለት ነው 6 ወር 7 ወር 5 ወር እያለ ትሄዳላችሁ ወይ ትቀጥላላችሁ ምናምን ሲባል አላቅም በሉ እባካችሁ፣ አናቅም በሉ። አዎ ድጋሚ በወለተኛ የምነግራችሁ ማለት ነው ባናጊያ ጌቲ ኦኒ ከባናው ኪሩስ ኩና ገነ እቻው ገነ አይ ጌቲ ባና ምናምን አይባገና ማለት አይታየው ግባ ባናጊ ኦዱ ትሪካ እቻው ገነ ሱፐር ኤዲሽን ባና ጎፍቴ ና ኦገና ማለት አይባትሽን ባና ማለት በአማርኛ ደግሞ ሲመለስ 2 ወር እያለ ሄዳለሁ 5 ወር 6 ወር እያለ ሄዳለሁ ካላችሁ ያለውን የሌለውን የተሰራውን ያልተሰራውን ያስፈገፍጋሉ ማለት ነው። ስለዚህ ምንድነው ለመሄድ ያሰባችሁ የወሰናችሁ 5 ወር 6 ወር እያለ ሄዳለሁ ምናምን አትበሉ። አላቅም ነው አስብበታለሁ፣ አላቅም እኔ አላቅም አስብበታለሁ በሉ። እሺ ውዶቼ፣ እኔ የማውቀውን ልነግራችሁ ነው። አንድ ጓደኛዬ ከእኔም ጭምር ማለት ነው እኔም ራሱ አሁን እያስፈጉኝ ነው ማለት ነው። የቆሸሸ የታጠበ ያልታጠበ ላይ አንድ ላይ እየሰራው እያሳጠቡ በሳምንት በወር የሚቀየር ቤት አልጋው በሳምንት እየተቀየረ ነው ማለት ነው። ስለዚህ ምንድነው 2 ወር እያለ 1 ወር ከምናምን 1 ወር ምናምን ሲቀር ሄዳለሁ ብሎ እስከዛ ግን ኖርማል ነው የሚሰሩት ስራ ማለት ነው። ስለዚህ ምን ልላችሁ ነው፣ ራሳችሁን ጠብቁ። እንሄዳለን ብላችሁ እንትን የምትሉበት ዝግጅቱን ራሳችሁ አርጉ እንጂ እነሱን እንሄዳለን ምናምን ካላችሁ በቃ ያለውን የሌለውን ነው እንትን የሚሉት ማለት ነው። ስለዚህ ራሳችሁን ጠብቁ እባካችሁ። ደግሞ እነሱ እንሄዳለን ሲባሉ የሆነ የሚገለባበጡት ነገር አለ። የሚገለባበጡት ነገር ማለት ሌላ ሰው በቃ አዲስ ልክ እንደመጣችሁት አዲስ ሰው ሆኖ ቁጭ ይላሉ ማለት ነው። አይታወቁም። ሲጀመር አረቦቹን አምናችሁ ቁጭ አትበሉ። ራሳችሁን ዝግጁ አድርጉ። መቼ እናንተ ውጡ እንደሚሉት አይታወቅም። ስለዚህ ደግሞ አንድ እህቴ ያለ አካፍላችሁ 2 አመት ኮንትራቷን ጨርሳለች። ለመሄድ ተነስታለች። ግን ቤተሰቦቿ ጋር ተነጋግራ ደግሞ ለመቀጠል ወስናለች። መጀመሪያ አልቀጥልም ብላ ከዛ በኋላ እሺ ብላ ያለውን እጇ ላይ ያለውን ገንዘቧን እንዳለ አገር ቤት ከላከች በኋላ ሴትዮዋ ምን አደረገች? እባካችሁ ጆሮ ሰጥታችሁ ስሙ ማለት ነው። ምን አደረገች ልጅቷ? እሺ ብላ ከቤተሰቦቿ ተስማምታ ቀጥላለሁ 2 አመት በቃ አዲስ ፈርማለሁ ብላ ከሰዎችም ጋር በቃ አልሄድም እቀጥላለሁ ምናምን ብላ እጇ ላይ ያዘችውን ገንዘብ አገር ቤት ከላከች በኋላ ምንም ሳትገዛ ምንም ሳትይዝ እንደዚሁ ማለት ነው በባዶ ሻንጣ እንደመጣች ሻንጣውን ይዛ ከኢትዮጵያ እንደመጣች እዚህ ቤት የሚለበሰው ዩኒፎርም ነው ታውቃላችሁ ሁላችሁም ማለት ነው። ግን ይዛ የመጣችውን ሻንጣ እንዳለ ይዛ ወደ ኋላ ተመለሰች ማለት ነው። ከኢትዮጵያ ያመጣችውን ልብስ እንደዚሁ ሳይቀየር ምንም ሳትገዛ ማለት ነው። ለምን ለመግዛት እጇ ላይ ያለውን ገንዘብ ልካለች። ከዛ አስቀጥላ ያለችው ሴትዮዋ ደግሞ ሳታስብ ተነስታ ወደ ኤርፖርት ቲኬቱን ቆርጣ ወደ ኤርፖርት ልካለች ማለት ነው። ለዛውም በታክሲ ራሷን ወስዳ አልሸኘች። እባካችሁ ጥንቃቄ አድርጉ እባካችሁ። እነሱን አምናችሁ እንደ እናቴና ትወደኛለች ትወዱኛል በጣም ነው የሚያንከባክቡኝ ምናምን አትብሉ፣ አትመኑ። እነሱ ያው ዞሮ ባዳ ነው። መቼም እንደ እናት የሚሆን ነገር የለም። እናታችሁ አይደለችም። አትመኑ። ራሳችሁን ጠብቁ። ደግሞ ዝግጁ ሆናችሁ ጠብቁ ማለት ነው። እኔ ራሱ አሁን ልብስ ምናምን ገዝቻለሁ። የ1 ወር ደሞዝ በእጄ ላይ ይዣለሁ ለክፉም ለደጉም ብዬ። ግን ሻንጣ ገዛለሁ ብዬ ጮሃለሁ፣ ግን እስካሁን አልተገዛም ማለት ነው። ለእኔም ማለት ነው፣ ለሌላው ይቅርና ለራሴ ማለት ነው። ስለዚህ ሁሌም ሬዲ ዝግጁ ሆናችሁ ጠብቁ ማለት ነው። መቼ እንደሚያሳፍራችሁ አታውቁም። ከእጃችሁ ገንዘብ ማጣት የለባችሁም። የ2 ወር የ3 ወር ደሞዝ በእጃችሁ ያዙ።
እባካችሁ እባካችሁ እባካችሁ። ስለዚህ ራሳችሁን ጠብቁ። ለእናቴ ለአባቴ ለአጎቴ ለአክስቴ ያላችሁ ብር የምትመነዝሩ ሰዎች ማለት ነው ጥንቃቄ አድርጉ። ለራሳችሁ ከራሳችሁ ሌላ ማንም ሰው የለም። ትናንት ገንዘብ የሰጠ ሰውዬ ዛሬ ምንም ሊሰጥህ አይችልም፣ አይሰጥም። የታክሲ ራሱ እጭ መጣች ነው። ወደ ቤት ተመላልሰሽ ብትሄጂ እጭ መጣች እቺ ጋር ብሎ ይሰለቻሉ። እሺ ስለዚህ ራሳችሁን ጠብቁ። ለራሳችሁ ያላችሁ የራሳችሁ ብቻ ናችሁ እላለሁ ውዶቼ። አመሰግናለሁ። ቤቱን ላይክ አርጋችሁ ደግሞ አንድ ላይክ ምንም አይጎዳችሁ ማለት ነው። እባካችሁ ላይክ አርጉ፣ ኮሜንት አርጉ። ኮሜንት በደንብ ጻፉልኝ፣ መልስ መልሳለሁ። ደግሞ ዩቲዩብ መክፈት የምትፈልጉ በተደጋጋሚ ነገር ያለው ዩቲዩብ መክፈት የምትፈልጉ ቁጥራችሁን ላኩልኝ። ዩቲዩብ አብረን እንከፍታለን፣ ግሩፕ ፈጥረን አብረን እናድጋለን። አሁን አዳዲስ መረጃዎችን እያመጣ ነው፣ ግን በላይፍ ላይ በቲክቶክ ላይፍ ላይ ቁጭ ብላችሁ የምትውሉ ልጆች ማለት ነው ዩቲዩብ አዳዲስ ነገር አምጥቷል። ስለዚህ ለምን እናንተም ተከፋይ አንሆንም እኛ? ስለዚህ ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ፣ ለጓደኞቻችሁ አድርሱ ማለት ነው። ስለዚህ መስራት የምትፈልጉ ማደግ የምትፈልጉ መለወጥ የምትፈልጉ ትርፍ ገንዘብ 10 ብር ይሁን 20 ብር ትርፍ ብር ለመያዝ የምትፈልጉ ዩቲዩብ ክፈቱ። ዩቲዩብ መክፈት የማትችሉ እኔ አሳያችኋለሁ ማለት ነው ያለ ምንም ክፍያ። አንዳንዶቹ በክፍያም የሚያስከፍቱ አሉ፣ ግን እኔ በነፃ ከፍትላችኋለሁ። እግዚአብሔር ኑና ክፈቱና አንዳንድ ዝም ብላችሁ እንትን ስሩ። እንደዚህ ራሳችሁን ሳታሳዩ በተለያዩ ነገሮችን ቀርጻችሁ መልቀቅ ትችላላችሁ። ስለዚህ አብረን እንስራ፣ አብረን እንደግ።